ይድረስ እሺ ስሜ አስራ አለቃ አማኑኤል ቶለሳ እባላለሁ ብሄሬ ኦሮሚያ ነው እና 21ኛ ክፍለ ጦር ነው እና ትግሉን በፊትም ነበርኩበት አሁን እንደ አዲስ ነው የተቀላቀልኩት ማለት ነው መቼ ተማረክ ሰኔ 13 እና ሰኔ 13 ነው 2013 ማለት ነው የነበረው ሁኔታ ለኛ አስገራሚ ነው ከዚህ በፊት እንደዚህ አይነት ነገር አጋጥሞና ያውቃል የተለያዩ ሚሽኖች ተወተናል ደስ የሚል ነገርን ፈጽመናል ማለት ነው ሁላችንም ወልደናል ከብደናል እዚህ ቦታ ላይ ማለት ነው ባይዘዌን ያውን ልጅ አለኝ እዚህ ማለት ነው እና የብሔር ችግር የለብንም የምንም አይነት ችግር የለብንም ማለት ነው ውስጣዊ ኃይል መፍታት እየቻለ የሻቢያ ጦር ምናምን ገብቶ ነው እርስ በራሳችንን እያባላን ያለው ማለት ነው ስለዚህ ትግራይ ውስጥ አብረን ታግለን እስካሁን ድረስ የደረስንበት ደረጃ አለ ግን አሁን የሚደረገው ስራ ምን እንደሚሆን ግራ ገብቶኛል ውስጥ ለውስጥ እየተባለን እርስ በራስ ጠላትን የውጪ ወራሪ ኃይሎችን እያሰፋን ያለ ነው ማለት ነው ስለዚህ እኛ ያለንበት ሁኔታ ለግዳጅም ብቁም አይደለንም ወኔም አይደለንም ምክንያቱም ያበላልን ያጠጣንን ህዝብ እየገደልን ወይ ደግሞ ጠላት እየሆንን እነሱም ለኛ ሌላ ቂም በቀሉስ መግባት አንፈልግም ወኔም የለንም ማረግም አንፈልግም እና ይሄንን ማሳስበው በዚህ ሁኔታ ከቀጠልን ኢትዮጵያ ትፈርሳለች ብዬ ገምታለሁ ሆኖም ግን እዚህ ከመጣው በኋላ ያየሁት የሚሰራው ስራ እርግጠኛ ነኝ ስልጣንን ለማካበት ራስን እንጂ ከህብረተሰቡ ጋር ለማቀያየም የተደረገ ነገር እዚህ ጋር ርቦን ጠምቶንኛ በአንድ ኮቾሮ በረሃ ምንኖር ነው እናታችን አባቶቻችን እዚህ ያሉት ናቸው እንጂ አገር ቤት ያሉት አይደለም ያኖሩን ያሉት ማለት ነው አሁን እየተፈጠረ ያለው ነገር እርስ በራስ መባላላት አንፈልግም አብረን እንደኖርን በሰላም በፍቅር እንደኖርን የውጪ ወራሪ ኃይልም በዚህ ክፍተት ሊጠቀምብን ስለሚችል የሚመለከተው አካል ይሄንን ትኩረት አድርጎ ማለት ነው እኛንም ከችግር ውስጥ ያወጣል በጣም እየተሰቃየን ነው ማለት ነው ከተባለልን እኛ አምባገነን ስርዓት ወደን አይደለም የግድ ፑሽ ተደርገን ነው ከላይ የሚመጣልን ትዕዛዝ ነው ትንሽ ተቃውሞ ነገር ከተደረገ ሌላ ወንጀል ውስጥ የምንገባበት ነገር ስለሆነ ህብረተሰቡ ማወቅ የምንፈልገው እኛ መከላከያ ሰራዊት ለህዝብ ለሀገር የእምነት ችግር የለብንም የብሔር ልዩነት የለብንም አንድነን እንቀጥላለን ግን ይሄን ነገር ሃይ የሚለው ሰው መኖር አለበት ነው ህዝብ እያለቀ ነው እዚህ አሁን ትግራይ ክልል ላይ አርሰ መብላት የሚችልበት ኤሪያ አይደለም ወጣቱም እንደፈለገ ተንቀሳቅሶ ስራ የሚሰራበት ወይ የተለያየ ፋብሪካ ያለበት ቦታ አይደለም በዛችሁም ላይ ብሶት ላይ ሌላ ብሶት መጨመር ሌላ ተያይዞ ማለቅ ስለሆነ ይሄንን በሚገባ ትኩረት ተደርጎ እኛ ለስም ለበስን እንጂ ውስጣዊ ኃይል ጋር የመዋጋትም ፍላጎትም የለንም ምንም ማለት ነው